ሰላም ቤተሰቦች እንዴት ናችሁ? ዛሬ ማሳያችሁ ገራሚ ዌብሳይት ነው። የትኛውንም ግራፍ ለማንሳት ፊዚክስም ሆነ ማትስ አሊያም ኢኮኖሚክስ ቀለል ባለ መንገድ አንድ ግራፍ በሚሄድ ስቃዩበትን ቀለል አድርጋችሁ የምታነሱበት አፕሊኬሽን ነው ማሳያችሁ። በፒሲም ሆነ በስልክ ይሰራል። ፒሲ ላይ ክሮም ያላችሁ ክሮም፣ ማይክሮሶፍት ያላችሁም በማይክሮሶፍት መክፈት ትችላላችሁ። ሰርች ባር ላይ መታችሁ ዲስሞስ ትላላችሁ። ዲስሞስ ብላችሁ ሰርች ስታደርጉት መጀመሪያ ላይ የሚመጣላችሁ ዌብሳይት ተች ታደርጉታላችሁ። አንድ ግን ከቻላችሁ ቤተሰቦች ፎሎ እና ላይክ በማድረግ ልትተባበሩን ትችላላችሁ። አመሰግናለሁ። እኛ ለዛሬ የፈለግነው ግራፊንጉን ነው እና ይሄኛው ቀጥሎ ያለው ሳይንቲፊክ ካልኩሌተር ነው። መጠቀም ትችላላችሁ። ሌሎችም አሉ ወደዚህ ጋር እነሱን ማየት ትችላላችሁ። እና እዚህ ጋር እንግባና እስኪ ከፍት ትጠብቁታላችሁ። እዚች በተን ላይ ትናኩታላችሁ ሳይንቲፊክ ካልኩሌተር እንዲመጣላችሁ እና ማንሳት የፈለጋችሁትን ግራፍ ኢኩዌሽኑን ብቻ ነው የሚጽፉለት። አሁን ለምሳሌ እኔ ሊነር የሆነ ፈንክሽን ለመስራት ስለፈለኩኝ ዋይ እኩል ይሆናል ኤክስ ጀስት ዝም ብዬ +4 ልበለውና እዚህ ጋር ይስልልኛል። ሊነር ፈንክሽን ብቻ አይደለም የሚሰራው። እዚህ ጋር አድ ብዬ ለምሳሌ በተጨማሪ ዋይ እኩል ይሆናል ኤክስ ስኩዌር ብለው እዚህ ጋር የዋይ ኢኳልስ ቱ ኤክስ ስኩዌር የሚለውን ሌላ ግራፍ ይስልልኛል። እንደዚህ አስፍቼ የፈለኩትን ቦታ ማየት ትችላሉ። በማውስ ይሰፋላችኋል። በስልክም በእጃችሁ ማስፋት ትችላላችሁ። ሌላም ኢኩዌሽን ካለ ከኳድራቲክ ፈንክሽን ያጋጣሚ ፖሊኖሚያል ፈንክሽን ብትሰጡት ይስልላቸዋል። ምንም ችግር የለውም። ለምሳሌ አንድ ፖሊኖሚያል ፈንክሽን እንስጠን እንበልና ዋይ ይሆናል ኤክስ ኪዩብ ከላይ ከዛን ፓወሯን ለማጥፋት ላይ ሶስት ብናደርገው ይስልልናል ማለት ነው። እዚህ ጋር ተሳስቼ ነው ኤክስን አልጻፍኳትም። ያው አሁን አመጣለን ይሄኛው እንደምታዩት። እና አሁን ይሄን ካወቃችሁ በኋላ በቀላሉ ኤክስፖርት እንዴት ነው የምናደርገው? ያው ሎጊን ማለት ከፈለጋችሁ በዚያ አጋጣሚ ሎጊን ማለት ትችላላችሁ። ኤክስፖርት ለማድረግ የምትነኩት እዚህ ጋር ነው። ያው ከላይ እንደምትመለከቱ ሎጊን ከምትለው ጋር ያለችውን በተን በመንካት ሼር ሚል አለ። ከታች ኤክስፖርት ሚል አለ። ሼር ሚለውን ለጓደኞቻችሁ ወይም ለሰው መላክ ከፈለጋችሁ ሼር ታደርጋላችሁ። እኛ ግን ሴቭ ማለት ስለፈለግ ኤክስፖርት የሚለውን እንነካለን። ከዛን የኢሜጅ ፎርማት አማራጭ ይመጣልናል። መምረጥ ትችላላችሁ እና ወደታች የፎቶ ሳይዝ አጻጻፉ ወይም ስታይሉ ሚዲየም ሳይዙን፣ ላርጅውን፣ ስሞሊውን የሚለውን መምረጥ ትችላላችሁ እንደ ራሳችሁ ፍላጎት። ያው ከታች ሴቭ ስትሉት ከታች ያለችውን በተን ስትነኩት ሴቭ የምትሉትን ቦታ ያስመርጣችኋል። ሴቭ ካላችሁት በኋላ አውርዳችሁ ለአሳይመንትም ሆነ ለፈለጋችሁት ጉዳይ መጠቀም ትችላላችሁ። ቪዲዮን እስከ መጨረሻ ስለተከታተላችሁ አመሰግናለሁ። ፎሎ ማድረግ እንዳይረሳ።